RCS ወይስ SMS የሁለቱን ልዩነቶች እናያለን ማለት ነው። SMS የሚባለው ሾርት ሜሴጅ ሰርቪስ የሚባለው ብዙ ጊዜ ብዙዎቻችን የምንጠቀመው ሜሴጅ ለመላክ የምንጠቀመው ሰርቪስ ነው ማለት ነው። ለረጅም ጊዜ ስንጠቀምበት ሲያገለግል የቆየ በአንቴና ወይም ደግሞ በሞባይል ኔትወርክ የሚሰራ የመልእክት መላላኪያ አይነት ነው ማለት ነው። ሾርት ሜሴጅ ሰርቪስ የሚባለው ማለት ነው። በጽሁፎችም ደግሞ ከ160 ቃላት በላይ መጠቀም አንችልም። ያ ማለት ሊሚቴሽን አለው ማለት ነው። ፎቶ፣ ቪዲዮ እና የመሳሰሉትን ነገሮች ለመላላክ በጣም እንቸገር ነበር። አሁን ደግሞ RCS ሪች ኮሚኒኬሽን ሰርቪስ የሚባለው ደግሞ እሱን ተክቶ ከቅርብ ጊዜ ወዲህ መጥቷል ማለት ነው። ብዙዎቻችሁ የምትጠቀሙት አይመስለኝም፣ ግን የጉግል ሜሴጅ የምትጠቀሙ ሰዎች ካላችሁ ፕሮፋይላችሁን ገብታችሁ የሜሴጅ ሴቲንግ ውስጥ በመግባት RCS ወይም ደግሞ ሪች ኮሚኒኬሽን ሰርቪስ ኦን አድርጋችሁ መጠቀም ትችላላችሁ ማለት ነው። እሱ ማለት ኢንተርኔት ተጠቅመን የተለያዩ ፎቶ፣ ቪዲዮ፣ ድምጾችን የተለያዩ የምንፈልጋቸውን ነገሮች መላላክ እንችላለን ማለት ነው። በቴክስት በኩል ምንም አይነት ሊሚቴሽን የለበትም። ኤስኤምኤስን ተክቶ RCS ሪች ኮሚኒኬሽን ሰርቪስ አገልግሎት እየሰጠ ይገኛል ማለት ነው። አይፎን የምትጠቀሙ አይሜሴጅ ውስጥ ገብታችሁ RCS ኦን ማድረግ አለባችሁ። አንድሮይድ የምትጠቀሙ ደግሞ ጉግል ሜሴጅን የምትጠቀሙ ከሆነ ቅድም እንዳልኳችሁ የፕሮፋይል ጉግል ሜሴጅን ከከፈታችሁ በኋላ ፕሮፋይላችሁ ውስጥ ገብታችሁ ሜሴጅ ሴቲንግ ውስጥ በመግባት RCS ኦን አድርጋችሁ የምትፈልጉትን ነገር መላላክ ትችላላችሁ ማለት ነው። ከዚህም በላይ ጥያቄዎች ካሏችሁ ልትጠይቁኝ ትችላላችሁ ማለት ነው በኮሜንት ቦታው ላይ። ለተለያዩ የቴክኖሎጂ መረጃዎች ቻናላችንን ወይም ደግሞ ቦይዝ ዲጂታልን ፎሎ አድርጉ። ሁሉም ላይ ቦይዝ ዲጂታል ብላችሁ ልታገኙን ትችላላችሁ ማለት ነው።